chum 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 ha arambare delle netat mesbicha مسيء مقاتل يكلمون ጽጌረዳ እንዲያው በመላ አይደለም የሱ ሙዚቃዎች በዘመናችን ድምፃውያን ተወደው ተደጋግመው የሚዜሙት ቀለል ብለው የተሰሩ ግን ደግሞ ለጆሮ የሚጥሙ ለጉሮሮ የተስማሙ ለስሜት የቀረቡ በመሆናቸው እንጂ በፍቅር ያዘነ በምን ይደሰታል መልስ እንኳን በሰጠኝ ከርሞ ሰው ያውቃል ስምልክሽ አይደለ ስምሽን የማደንቀው በጫነትሽ ነው በእውነተኛነትሽ ሙዚቃዎቹ በራቁ ዓመታት የተሰሩ ቢሆኑም ከዚህ ዘመን ጋር የተስተካከሉ የምዕራቡን የሙዚቃ ስልት ቀድመው ተቀላቅለው ዓለም አቀፋዊ ለመሆን የጣሩ ናቸው። የአንጋፋው ድምፃዊ ሰይፉ ዮሐንስ ስራዎች እንደዚህ ናቸው። እንደምን አድርጌ አናለበላት ብርቱካን ትርንጎ መሳይ በስሜት ቢያንቺን ሲያየሰው አመስግኖሻል ስለዚህ ልቤ ወዶሻል። የሰይፉ ሙዚቃዎች ስሪታቸው ከፍቅር ሐሳብ የመነጨ በተወዳጁ ሰዎች መካከል የሚከሰቱ ጉዳዮች በግጥም የተሰነኙበት የማይረሱ ስራዎች ናቸው። ራቀኝ ያለሽበት ከተማ እንዳልመጣ አንደኛ ዩኒቨርሳል ናቸው። ቴማቲካሊ የሚጫወታቸው ሙዚቃዎች በቲም ደረጃ መናፈቅ፣ መራቅ እንደዚህ አይነት ነገሮች ዘመን ማይሽራቸው የሰው ልጅነት ጉዳይ የሰው ልጅነት የመኖር ጣጣ ውስጥ ሁሌ የሚከተሉ ጉዳዮች ናቸው። ስለዚህ እዚህም ዘመን ላይ ቢመጡ አሸንፈው መውጣት የሚችሉ ናቸው። የሚያስጨንቅ መውደድ ስንቱን አደንዝዞ የከርሞ ሰው ፍቅርን መጠየቅ ነው ይዞ በዛን ዘመን ሙዚቃ ለሚሳተፉ ሰዎች አብዛኞቹ የተፈጥሮ ተሰጥኦ ያላቸው ትንሽ የሙዚቃ ትምህርት የወሰዱ ናቸው። ለጥቅም ብለው ስለማይሰሩ ለኪነ ጥበብ ፍቅር ስላላቸው በዛ ስሜት የተሰሩ ስራዎች ሁሉ ዘመን ተሻግረው ሁልጊዜም ይደመጣሉ። እኛን ያሳደገን ሙዚቃ ነው። አሁን በዚህኛው መጨረሻ አንድ ቃል አልበሜ ላይ በመልክሽ ብየዋለሁ እኔ እሱ እመቤትነትሽ ነበር የሚለው። ክለብም ረጅም ጊዜ ተጫውቼዋለሁ። በዝናሽ አይደለም ስምሽን የማደንቀው ያንቺ ትልቅነት እመቤትነት በ1950ዎቹ መገባደጃ በሀገራችን ከተነሳው የሙዚቃ አብዮት ጋር አብሮ የገነነ የፈንክ ሙዚቃ አባት የሶል ስልት ሚኒስትር የተባለው ጥቁር አሜሪካዊ ጄምስ ብራውን አድናቂና ተከታይ የድምፃዊት ራሄል ዮሐንስ ታላቅ ወንድም የሆነው ድምፃዊ ሰይፉ ዮሐንስ ዘመንን በሙዚቃው አስተሳስሮ ዛሬም እንደ ትናንቱ በኃይል ይደመጣል። ትዝታውን በጣም አንደኛ ነው የምወደው። መላመላንም እጅግ በጣም ነው የምወደው። ከጋሽ ግርማ ጋር ከሰራቸው ውስጥ ራሱ ጽጌረዳን በጣም ወደዋለሁ። እኔ የሰይፉ ሙዚቃ ትዝታውን ወዳለው፣ ሃና ሚለውን ወዳለው፣ ኤቦ ወይንም የሙላቱ የሰራውን እነዚህ ላይ ድምፁ በጣም ጎላ ብሎ የወጡ ስለሆኑ እነዚህን አደንቃለሁ። የሰውየውን ድምጽ ብቻ ሳይሆን የሙዚቃውንም የአሬንጅመንቱንም ምናምን እንትን ስለምል ምናልባት የከርሞ ሰው የበለጠ እንትን ሊስበኝ ይችላል። የሰማቸውም በጨረፍታ ነው። ሁሉም ጥሮች ናቸው። ብርቱካን፣ ሃናም
ተጫወታቸው ትዝታን አልሰማሁትም በህይወት እያለ ስለምሰስትለት አልሰማውም ነበር። የትዝታ ስሜት ደንበኛ ሙዚቀኛ ነው። በጣም የሚችል ነው። የራሱን አይነት ስታይል ነው የሚጫወተው እና የመድረክ ሰው ነው። በጣም ጥሩ አድርጎ መድረክን ሰውን ማስደሰት የሚችል ነው። ቆንጂትዬ ላይ አብረን ሰርተናል። ጽጌረዳም አብረን ያደረግ ነው። በሌላ አይነት ስሜት እኔ በማላውቀው ጽጌረዳ ሕይወቴን ማረከው። በእርግጥ እሱ አሁን በህይወት የለም። እንደ ጓደኞቹ ሲያዜም እዚህ ደርሶ እድሜ ተጫጭኖትም አልታየ። የሰራቸው ጥቂት ሙዚቃዎች ግን አካል ሆነውት ሰይፉ በህዝቡ ውስጥ እንዳለ ሆኖ ኖሯል። በቴሌቪዥንም ብዙ የታየም አይመስለኝም። ሸከላው ላይ አንድ አልበም ላይ ፎቶግራፍ ነው ያይቻለሁ። በአጭር ጊዜ ትልቅ ስራ ሰርቶ ከዚህ ዓለም በሞት ያለፈ ነው። የድምፃዊ ሰይፉ ዮሐንስ ሙዚቃዎች ጮክ ብለው ከመድመቅ ይልቅ ወደ ውስጥ ወደ ልብ የሚፈሱ ቀዝቀዝ ያሉ ግን ደግሞ በቀስታ የሚያሞቁ ናቸው። ሰይፉ ዮሐንስ ውስጥ ጎልተው የወጡት እና ዛሬም ድረስ ብዙዎቹን ማሸነፍ የቻሉት እነዚህ በጣም ስሜት ንክር የሚባሉት በአማርኛ አገጣጠም ውስጥ ወደዛ የሚሄዱና ኃይለኛ ኖስታልጂክ የሆኑ መለየት፣ መናፈቅ የሚበረታባቸው ሙዚቃዎቹ ዶሚኔት ያደረጉት ይመስለኛል። እሱ ደግሞ ኢትዮጵያዊ ኤሌመንቱም ፓርቲ ይመስለኛል። ኢትዮጵያዊ ያለ ብዙ ጊዜ የዜማ ድርሰቶች ሜላንኮሊክ ናቸው፣ ትንሽ ሀዘን የተጫናቸው። የኛ ፍልስፍና ነው፣ ኢትዮጵያዊ ፍልስፍናችን እንደዛ ነው፣ ያደላል ወደ ሜላንኮሊክ ነው። ብዙ ጊዜ የሰርግ ዘፈን ከሰቀር ሜላንኮሊክ ነው፣ ትንሽ ሳድ አለው ውስጡ እና የሱም ተጽዕኖ አይበታለሁ። እያንዳንዳቸው አሁን ሄለን ደህና ሁኚ በጣም በሀዘን ነው ደህና ሁኚ የሚላት ቆንጂትዬ፣ እሱም ልክ እንደዛው ነው። ድንገት ልለይሽ ነው ደህና ሁኚ ሄለን ደህና ሁኚ ላይ ያለው አስደንጋጭ ነው ሀሳቡ። በዛ ውስጥ የነበረው ኢንስፓሬሽን ግጥሙን የጻፈው ሰው ምን ሊሆን ይችላል ብዬ ሁሉ አስባለሁና ሪል የሆነ መለየት፣ ሪል የሆነ መሸሸት፣ ማምለጥ፣ መራቅ ከእንደዚህ አይነት ስሜት ውስጥ የሚመነጩ ናቸው። ትዝታ ላይም በተመሳሳይ ነው። መሽደርሽ ላይም በተመሳሳይ ነው። የከርሞ ሰው ላይም በተመሳሳይ ነው። የውጭ ቅኝቶች ወይም የሙዚቃ ስሜት ያለበት ግን ደግሞ ጠንካራ የሆነ ማንጎራጎር ያለበት ሙዚቃ እናገኘዋለን። አሪፍ አንጎራጓሪ ነው። ትዝታ በስሜት ያሰለሰለኝ አንዱንም ሳልይዘው ያንከዋለለኝ ተጎዳ ውስጥ ውስጡን አድርጎኛው ታታ አልረሳም ብሎኝ ፍቅርሽ ትዝታ። በሬንጅ ደረጃም በጣም ሰፋ ያለ ሬንጅ ያለው ነው። አንዳንዴ ሀሳብን ለመሸከም ያ ድምፅ ፕሮፐርሊ ያንን ሀሳብ የሚሸከም ሲሆን ሰው ጋራ በጣም መጋባት ይችላል። አንዳንድ ነገሮች ከፐርሰናል ህይወቱም ይመጡ ይመስለኛል። በቤተሰብ በኩል ወደ ሙዚቃ የሚሄድ ፍላጎቱን አልወደዱለትም ነበር። በዛ የተነሳ በልጅነቱ ከቤት ወጥቶ ለሙዚቃ ሲል ብዙ ዋጋ የከፈለ ሰው ነው። ከትምህርት ቤት እየጠፋ ሙዚቃ ዘፈን ይዘፍኑ ነበረ። አባቴ ይሄንን ሲሰሙ ከትምህርት ቤት መቅረቱንም ከትምህርት ቤት አልመጣም ብሎ ከትምህርት ቤት ደብዳቤም ተጻፈላቸው። በዛም ተገረፈ። ሁለተኛም ጊዜ ደግሞ እነዚሁ ትምህርት ቤት አለመግባቱን ተረጋገጠ። በዛን ጊዜ ምናልባት 14 ዓመት ልጅ ይሆናል ብዬ ነው የማስበው። ከገረፉት በኋላ ጓደኞቹ ጋር ይሄዳል፣ እዛ ወጥቶ ይቀራል። ዘፈኑን በደንብ እየዘፈነ መድረክ ላይ ከደረሰ በኋላ እንደው ልጅህ እነዚህ አንድ ቦታ ሲዘፍን አየነው ሲሉ ጓደኞቻቸው አባዬ በጣም ያዝኑ ነበር። መጨረሻ ላይ የኛ ንስሐ አባት ያስታርቁታል። ከታረቀ በኋላም በቃ በጣም ስለሚወዱት አሁን ቸገረ ልጅ ብትተው ምናምን በቃ አንዴ ገብቼበታለሁ ምናምን ይላቸዋል። መጨረሻ ላይ ታሞ እሳቸውም ይህን ያህል ዘመን ለዚህ እድሜው እንዴት አኩርፌው እንደተለያየን ምን ባልሆነ ኖሮ እያሉ በዚህ ቁጭት በሀዘን በመቃጠል እሱ በሞተ በአመቱ ሞቱ እሳቸው።
የሚያሳዝን እንባ ከዓይኔ ውስጥ ይፈሳል። ከ1950ዎቹ መጀመሪያ እስከ 1970 ዓመተ ምህረት ድረስ ያለው ጊዜ በኢትዮጵያ የሙዚቃ ታሪክ ውስጥ ተመልሶ ያልመጣ ወርቃማ ዘመን ሆኖ ተመዝግቧል። በጥቁር አሜሪካውያን የሚወደዱ ብሉዝ፣ ፈንክ፣ ጃዝና ሶል ሙዚቃ ስልቶች ቢቢሲን ጨምሮ በዓለም አቀፍ የሬዲዮና የቴሌቪዥን ስርጭቶች አማካኝነት በሁሉም ሀገራት ይደርሱ ስለነበር የኛ ሙዚቀኞች እነዚህን ስልቶች ከሀገራችን ነባር ቅኝቶች ጋር በማጣጣም አዲስ ቀለም ለመፍጠር የተነቃቁበት በአራጆቹ መንደር የሙዚቃ ተዝናኖት የተፋፋመበት ዘመን ነበር። በጣም የተረጋጉ ናቸው። አሰልጣኞች አሏቸው። ዘፋኝ ብቻ ሳይሆን የሚደንሱ እና ባህል ጥሩ ጊዜ ነበር በጣም እና የውጭ ሀገር ሙዚቃ አለ፣ የኢትዮጵያ ሙዚቃ አለ። በዛ ጊዜ ሰይፉ የተለያዩ ባንዶችን ተቀላቅሎ ሰርተዋል። በሸክላ የሰራቸው ስራዎች አሉ። ለሬዲዮ ኮንሳምፕሽን ብቻ ደግሞ የተሰጡ ሙዚቃዎች አሉ። ጎልደን ኤጅ የምንለው ላይ ከአመቱ ነገር ሳክስፎኒስቱ መሀል ላይ ትዝታው ላይ ገብተሽ ሶሎ ስትዩ ከሰይፉ ዮሐንስ ታሪክ ይቀጥልሻል በጣም በሚያስደንግጥ መንገድ። በቃ ይሄምልሽ በጣም ነው የተዋሃዱት እና በኮምፕሊኬትድ ነገር ብቻ እንደማ ያምኑ ነበር። በሊሚትድ ኮርድስ ምናምን የተሰሩ ሙዚቃዎች አላቸው እና ሰይፉ ዮሐንስ ወርቃማው ዘመን ካስባሉት አንዱ ነው። ሰይፉ ዮሐንስ እንግሊዝኛ ዘፈን በመጫወቱ የሚጫወታቸው የአማርኛ ዘፈኖች ቲፒካል የሆኑ ባህላዊ ሳይሆኑ ወደ ሞደርን የተጠጉ ናቸው። ሙዚቃ ውስጥም ስገባ እንግሊዝኛ ዘፋኝ ሆኜ ነው የገባሁት። ግን ወደ አማርኛው ስሸጋገር ያገኘኋቸው ድምፃውያን ሰይፉ ነው፣ ግርማ በየነ፣ ጌታቸው ካሳ እነሱ ናቸውና ለየት ያለ ስራ ነው የሰሩት። ሞደርን በዛን ዘመን ከነበሩት የውጮቹ ተቀራራቢ ሳውንድ ነበራቸው። የካዛንቺሱ ልጅ የ1950ዎቹ ወጣት ድምፃዊ ሰይፉ ዮሐንስ ለሙዚቃ መሰጠቱን ገና ቀድሞ አውቆታልና በ10ዎቹ መጨረሻ ዕድሜ ውስጥ እያለ ለመጀመሪያ ጊዜ ያስቀረጸው ሙዚቃ በቀጣይ ተከታትለው ለወጡ ከ20 ላላነሱ ሙዚቃዎቹ መንደርደሪያ ሆኖታል። አንድ ሳክስፎን በአንድ አኮርዲዮንና ትራምፔትም አንዳንድ የሚገባበት ብርቱካን ትርንጎ መሳይ የሚለውን የመጀመሪያ ስራውን የተቀረጸው በዛን ዘመን ያ ሙዚቃ ነው። ብርቱካን ትርንጎ መሳይ በሰሜን ልቤናችን በ1953 ዓመተ ምህረት የመፈንቅለ መንግስት ሙከራ የተደረገበት የታህሳሱ ግርግር በኢትዮጵያ ዘመናዊ ሙዚቃ እድገት ላይ ሁለተኛ ምዕራፍ ከፍቷል። ግርግሩ ለግዙፉ ክቡር ዘበኛ ኦርኬስትራ መፍረስ ምክንያት ሆኖ በርካታ ትንንሽ ባንዶች እንዲመሰረቱ ሆኗል። መቀመጫውን በራስ ሆቴል ያደረገው ራስ ባንድ የተመሰረተውም በዚህ ወቅት ነበር። ራስ ባንድ እንቅስቃሴ ጀምሮ ጥቂት ዓመታት ተጉዞ የተወሰኑት ወደ ጊዮን ባንድ ሲሄዱ ከፊሎቹ ግርማ በየነ እዛው ራስ ባንድ ጋር ይቆያሉ። ሰይፉ ዮሐንስ ኦፊሻሊ በኢትዮጵያ ሙዚቃ ውስጥ በሰፊው አድማጭ የተዋወቀው ለመጀመሪያ ጊዜ በዚህ ወቅት ይመስለኛል። ሪኮርዲንግ ላይ የሚገባው ራስ ባንድ ውስጥ በነበረው ተሳትፎ ነው። ራስ ባንድ ጆይን ሲያደርግ እና አለማየሁ እሸቴ ናቸው እነ ጀምስ ብራውን ማለት ናቸው። ራሱንም ጀምስ ብራውን ወደ ገለጹ ሰዎች አሉ። ሰይፉንም ጋሽ ግርማ በየነ ናቸው። እነዚህ ሰዎች ደግሞ ሞር የዌስተርኑን ካልቸር በደንብ ኢንተርናላይዝ ያደርጉ በደንብ ማስተር ያደርጉ ሰዎች ናቸው። ጥሩ ጊዜ ነበር። ሰይፈ ብዙ አልቆየም ከኛ ጋር። ሶሌኮስ ገባ። ያው ሁላችሁም ታውቁታላችሁ። አማሃ እሸቴ ነው ያቋቋመው ሶሌኮስን። ጊዜው በኢትዮጵያውያን ዘንድ የውጭ ሙዚቃ የማድመጥ ፍላጎት እያየለ የመጣበት ስለነበር
ታላቁ የሙዚቃ ሰው አምሃ እሸቴ ይህንን ፍላጎት ለማስታገስ አምሃ ሪከርድስ ቀጥሎም ሶል ኢኮስ ባንድን አቋቁሞ የሙላቱ አስታጥቄ የረቀቀ የሙዚቃ ጥበብ ታክሎበት ተወዳጅ ሙዚቃዎች ይሰሩ ነበር። ሙላቱ አስታጥቄ ደግሞ አሜሪካና ለንደን የነበረውን የሙዚቃ ትምህርቱን ተምሮ ወደ ኢትዮጵያ የመጣበት ወቅት ነው። ሁለቱ የሙዚቃ ሰዎች ሌሎችን ሰዎች ይዘው ቴዎድሮስ ምትኩን ሳክስ ላይ ከዛ ኪቦርድ ላይ ተሾመ ምትኩ ነበር የራሱ ወንድም እነዚህ ሰፖርት አድርገዋቸው ሶል ኢኮስ ባንድ ይመጣል ማለት ነው። እንዳልመጣ እግሬ መቼ ደርሼ የዘመን ቀለም የሙዚቃ ወዳጆች ፍላጎትና የሰይፉ ዮሐንስ የግል ምርጫ ተዳምረው ስራዎቹ ሀገራዊ መልክ ያላቸው ነገር ግን በውጭ ቅብ ያማሩ ሆነው የተሰሩ ሆኑ። ብርቱካን ትርንጎ መሳይ የምትለዋ የነ ክብር ዘበኛ ወይ ምን የኦርኬስትራዎቹ አይነት ሳውንድ እዛ ጋር መጥቶ ታያለሽ እና ከዛ ውጪ አንድ ኤክስትራም ስራ ያየሁት እንደዛ አይነት ኳሊቲ ኖሮት የከጋሽ እሳቱ ተሰማ ጋር የሰራው አንድ ስራ አለው ፍቅር በቁመና እነዛ ላይ ትንሽ ፖፕ ስታፍ ሲጫወታው ያለች እንጂ ባብላጭ የምዕራባውያኑ ኤሌመንት ያላቸው የጋሽ ግርማ በየነ ዜማዎች ናቸው። ከዛ በኋላ ግን ከጋሽ ሙላቱ ጋር ደግሞ ሲመጣ ወደ ኢትዮ ጃዝ ሽፍት ያደርጋል ማለት ነው። ኢትዮ ጃዝ ላይ ኢትዮ ፋንክ ላይ እነዚህን ቀይጦ ወደ መሬት ለማውራት በተደረገ ሂደት ውስጥ የአምሃ እሸቴን የሙዚቃ ጣዕምና ፍላጎት ለዓለም አቀፍ አድማጭ እናደርሳለን የሚል ጉጉት በማዋለድ ሂደት ውስጥ እሱን በመሸከም ሂደት ውስጥ ግንባር ቀደም ከሚባሉ ድምፃውያን መካከል ሰይፉ ዮሐንስ አንዱ ነው። ሶል ኢኮስ ባንድ በሰይፉ የሙዚቃ ታሪክ ውስጥ የጎላውና ትልልቅ ስራዎችን የሰራበት ባንድ ነው ብሎ መናገር ይቻላል። ብዙዎቹ የሚያውቋቸው መላመላ፣ ትዝታ፣ መሽደርሼ እነዚህ ሙዚቃዎች ሶል ኢኮስ ነው የሰራቸው። ዜማቸው አጠር ብሎ ምት ላይ የሚያተኩሩ ሪትም ላይ የፖፕ ሙዚቃዎች ነው የተጀመሩት። ሜዳው ገደል ሆኖ አዲስ አበባ ሞቃለች። የወጣቱ ጆሮ በአዲስ ስልት ለተሰሩ ሙዚቃዎች ተማርኮ ትኩረቱን ሙዚቃ በሸክላ ወደሚጫወትበት ቤት አድርጓል። በዛን ጊዜ ሃይ ስኩል የነበርንበት ጊዜ ነውና ተማሪ በሙሉ የሸክላ ስራዎችን ለመስማት ሻይ ቤት ነው። በፍጥነት የሙዚቃ ሽፍት የነበረበት ጊዜ ነውና በጣም ተቀባይነት ነበረው በዛን ሰዓት። የማህበረሰብ ስሜት የሚገባውና በዛ መንገድ ገላጭ የነበረ ሰው አዲስ የሙዚቃ ቤቶች ሲነሱ በጣም ሰፖርቲቭ የነበረ በተለወጡት ነገሮች ውስጥ በደንብ ሲሄድ እንደ ሜን አክተር ነው የሚጫወተው። በቃ ጋሽ ሙላቱ ጋር እንደ ጋሽ ሙላቱ ከነጋሽ ግርማ ጋር እንደ ነጋሽ ግርማ ፈሮ እንጎቻ ከማሬት አፈተው በኋላ ዋቢ ሸበሌ ሆቴል ተከፍቶ ስራ ሲጀምር ከባህር ማዶ ለመጡ እንግዶች ከውጭ የመጡ ባንዶች ሙዚቃ ያቀርቡ ነበር። ይህ ሁኔታ በኢትዮጵያውያን ሙዚቀኞች ላይ ትልቅ ቁጭት ፈጥሮም እንደነበር ይነገራል። ከኬንያ የመጣው ዛሻንቲስ የሚባል ሌላ ባንድ ነበር። ኢትዮጵያዊ መልክን የሚያቀርበው ትራዲሽናል የሆነውን ኦርኬስትራ ኢትዮጵያ ብቻ ነበር። የነ ሙላቱ መምጣት እና አምሃ እሸቴ ደግሞ ኢነርጄቲክ ሆነው አዳዲስ ስራዎችን መስራት እንችላለን፣ ኢትዮጵያውያን እንደ ኢትዮጵያ ለውጭ አድማጭ የሚመጥን ስራ እንሰራለን የሚል መነሳሳት ዋቢ ሸበሌ ጋራ እነሱን አገናኛቸውና ዋቢ ሸበሌ ውስጥ ሶል ኢኮስ መቀመጫውን አድርጎ መስራት ጀመረ ማለት ነው። ሶል ኢኮስ ሁለት ድምፃውያን ነበሩት። ዋናዎቹ ተሾመ ምትኩና ሰይፉ ዮሐንስ ናቸው። ያንቺን ትልቅነት ሙዚቃ እንቅስቃሴው የበለጠ እየሰፋ ሲሄድ ዙላ ነው ቀጥሎ የገባው። ረጅም የሚባሉ ተሳትፎውን ያደረገው በምሽት ክበብ ውስጥ ነው። እኔ ሲዘፍንም ሰምቼው አላውቅም። ከሞተ በኋላ ነው ሙዚቃውን ሁሉ የሰማሁት። ግን ዘፋኝ ሆኗል ወንድምሽ ብለው ነግሩኝ ነበር። እንውሰድና ሳይሽም ሲሉኝ ያኔ ዙላ የሚባል ክለብ ነበር። በጣም ስለምወደው መስማትም አልፈልግም ነበር። በሬዲዮ የገባው እሱ ዘፈን በቅርብ ጊዜ ነው። ግልጽ ያለ እሱን ታሪክ በሙሉ አላውቅም። ምክንያቱም ከኛ ርቆ ስለነበረ በመካከል በሸክላም በካሴት መቀረጹን የምጠይቀው ሰው ስላልነበረ በዛን ጊዜ እኔ አልተከታተልኩትም ይሄን ያህል። እንደውም ስለ ሙዚቃ ታሪክ ምንም አላውቅም ነበር እና መጨረሻ ላይ ሲሞት በሬዲዮ ስሰማ ድምጹን እንደነገጥኩ በእውነት
ፍሬ ባይኖረኝ ፍቅርዬሁ ነገ ለሚገኝ ለሚያፍቀን ብለሽ አትጠይቅኝ። የድምፃዊ ሰይፉ ዮሐንስ የሙዚቃ ግጥሞች ግልጽ ናቸው። ቃላትን ከማመስጠር ይልቅ ሀሳብን ውብና አጭር በሆነ መንገድ የሚገልጹ ናቸው። የክቡር ዘበኛ ምናምን ላይ የነበሩት ረቀቅ ያሉ እነ ጋሽ ጥላሁን እነ ጋሽ ማሙድ የሚሰሯቸው የነበሩ የነሱ ሌላ ሴክት ነው፣ ሌላ ክፍል። የነዚህ ሞደርን ሳይዱ የክለቦቹ ሆኖ ውስጥ የሚሰሩት ደግሞ ቀለል አድርገው ነበር የሚሰሩት። ዜማቸውን በአብዛኛው ሁለት ነው። ግጥሙም እንደዚህ ውስብስብ ያለ አይደለም። ፊት ለፊት ያለ ቀለል ያለ ሀሳቡ ነው ትልቅ። በአብዛኛው በመልክሽ አይደለም ውበትሽንም ማየው እንደዚህ። ፈረንጆቹ ጋር የግጥም ዘይቤያቸው እንደኛ አይነት አይደለም እና የሱ ግጥሞች ጋር እንትን ታገኛለሽ። ለምሳሌ ሃና፣ ቆንጂትዬ፣ ሄለን ደህና ሁኚ ምናምን አብዛኞቹ አንድ ሰው ላጠርተው ቀለል ብለው እንጂ እንደምታረጊው እንጂ ብዙ ስትረስ ውስጥ የሚከት አይነት ሁኔታ የለውም። በቃ በጣም ሲምፕሊ አንድ ሰው ከሚወዳት ሴት ጋር ሚት የሚያደርግበትን አይነት አፕሮች ይዘው የተዜሙ ናቸውና ደራሲዎቹም በዛ ኤሌመንት በዛ መንገድ ነው የጻፉት። እሱም ለዛ ምቹ የሆነ አዘፋፈን ወይም ቮካል ቴክኒክ የሚጠቀመው በእምነት ስለሆነ ትዳር የሚሞቀ። በድምፃዊ ሰይፉ ዘመን ብዙ ድንቅ ድምፃውያን ነበሩ። ሁሉም በየራሳቸው ችሎታ ተደንቀዋል። ብዙ በመስማት የሰለጠነ ጆሮ የሰይፉን ሙዚቃዎችና ያዘፋፈን ስልቱን ለይቶ ያውቀዋል። የቶን ከለሩ በጣም ያልተደገመ ከዛ በፊትም ያልነበረ ከዛም በኋላም ያልመጣ ነው እና በዛም የተነሳ ይመስለኛል ሙላቱ አስታጥቄ ወይም ጋሽ ሙላቱ በዛ ዘመን እንደመጣ አንዱ በደንብ ካሰራቸው ድምፃውያን አንዱ እሱ ነው። ጸጋዬ ገብረመድህንን ግጥም ራሱ የተጠቀመ የከርሞሶም ለሚለው ቲያትር እንደ ሳውንድ ትራክ ጋሽ ሙላቱ ነው የሰራው። በጣም የሚገርም ስራ ነው። ፈያታው ጥሩ ኃይል ጉልበት ያለው እንትን ያለው ሎም ላይ ወይም ቀጭኑም ወፍራሙም ላይ በጣም የተመዛዘነ ደህና ድምጽ ያለው ነው እና ደግሞ ሁሉ ገብ ነው። ማንኛውንም ሁሉ ገብ እንዳልሽው የተለያየ ዘፈን ነው የሚዘፍነው። ይደንሳል፣ ይጫወታል። መሰመመን ፍቅር ከቶ የሚደከመው የጥንቱ ነው ያምናው ወይንስ የቀድሞ ሰው? ሰይፉ እኔ በጣም ኢንተርፕሬቴሽኑ ነው ማለት ይሄ አንድ ሙዚቃን ወስዶ ዜማን ወስዶ በራሱ መንገድ መግለጽ አቅሙ በጣም አደገኛ ኢንተርፕሬተር ነው። ምክንያቱም ለዚህ ጥሩ ምሳሌ ትዝታው ነው። ለምሳሌ ትዝታው የሀገራችን ፎክ ሶንግ ነው፣ የማህበረሰብ ሙዚቃ ነው። በጣም እልፍ ሰዎች ተጫውተውታል። እንግዲህ አሁን በዛ ዘመን ደግሞ እንደነ ከሱ ቀደም ብለው እነ ሽሽግ ቻኮልን ጨምሮ በጣም በርካታ ሰዎች ቅላጼ በጣም በበዛው መንገድ በጣም ጉርጉሩ አድርገው ተጫውተውታል። እሱ ጋር ስትመጪ ሜላንኮሊክነቱን ይሄ ትንሽ የሀዘን ድባቡን አላጠፋውም። ከዛ ግን ምን ያደርገዋል? በጣም ሜሎዲ ከርቮችን አጠር ቀልጠፍ ያደርጋቸዋል እና በራሱ መንገድ ሊጫወተው ሞክሯል። መላመላም እንደዛው ነው። ኤቦ ላይ የምናገኘው ሰይፉ ሌላ ነው። ለምሳሌ በዛሬ ዘመንም ጉራጌኛን በዛ መንገድ ውስጥ ይዞ መምጣት መቻል በጣም አስገራሚ ነው። ጽጌረዳ እኮ እንደዛ ነው። ጋሽ ግርማ በየነም ተጫውቶታል። የሰይፉና የጋሽ ግርማ የተለያየ ነው የሚሆነው። ፍቅር በቁመናንም ብታዩ ጋሽ ሳቱ ሰማ ጋር ልክ እንደዛ ነው። ጋሽ ሳቱ የመጀመሪያውን ቨርስ ተጫውቶ ሰይፉ ሲገባ የሰይፉን ኳሊቲ ታገኛለች እና በጣም አደገኛ ኢንተርፕሬት የማድረግ አቅም አለው። እውነት ይሁን ሐሰት አልገባኝምና ተከበረ ፍቅር በቁመና። አንዳንዱ ከሜሎዲው በጣም ጥሩ ሆኖ ግጥሙ ደካማ ሊሆን ይችላል። አንዳንዱ ደግሞ ግጥሙ በጣም ጥሩ ሆኖ ዜማው ደካማ ሊሆን ይችላል። የሰይፉ ግን ፎርቹኔትሊ ሁለቱም ጥሩዎች ናቸው። በዛ አካሄዱ ቢቀጥል ኖሮ በጣም ጥሩ ደረጃ ላይ ይደርስ እንደነበር። እንግዲህ ገና በጀመረበት ጊዜ ምንም ለራሱም እኮ ስሜቱን ፍላጎቱን ከመስራት ውጭ ኢኮኖሚክ ቤኔፊትም አገኝ የሚባልበት ጊዜ አይደለም። አንድ ሁለት ሶስት ሸክላ ቢሰራ ያኔ ምንም ማለት አይደለም። አንድ ሸክላ በሻጩ ዘንድ በአንድ ብር
ቸርቻሪው ሲሸጠው 6 ብር የነበረበት ነው። ሰይፉ እንግዲህ የምንታወቀው 1957 በኢትዮጵያ አቆጣጠር እና የመጀመሪያ ከሰይፉ የሚያስደንቀው በዛ ጊዜ ልብስ ለባሽ ነው። ክራባት አለ፣ ሱፍ አለ። ከዛም ሌላ ደግሞ ደንበኛ የለየለት ኮሜዲያን ነው። ሰው ማሳቅ ማጫወት ማረብ እዚህ አለ፣ ማረብ እዚህ ይደረጋል። ትምህርቱን ለጊዜው አቋርጦ ነበረ። ከ5ኛ ክፍል ነው ያቋረጠው። መጨረሻ ማታ ትምህርት ቤት እየተማረ እስከ 12ኛ ክፍል ጨረሰ። ጊታርና ኪቦርድ ይሰራ ነበረ እና ደግ መሆኑን ጓደኞቹ መውደዱን አንዳንዴም ደግሞ ኃይለኝነቱን ያነሱና ይናገራሉ። በጣም ነበር የሚወዱት። ሀሳብሽ ምን ይሆን ልብሽን ሎቀ ወጣት በቃ እንደው ይሄ የሚንቀዠቀዥ አይነት አይመስለኝም። በጣም ካልም ነው የሚመስለኝ። ምክንያቱም በዜማ ስራዎች ውስጥ ኤክስፕሬሽን ውስጥ የምታዩት ነው። የሆነ እርጋታውን በጣም ታያለች። ቢዚ ነው በቃ ባህል። ከዛ ላይ ፕራክቲስ ከጨረሰ በኋላ ጉዳይ አለብኝ ይላል። ሰዎች ያውቁታል። ሰላምተኛ ነው። ፒያሳ ሄዳል፣ ይጫወታል፣ ሰው ያጫውታል። በጣም ትልቅ ስጦታ ያለው አርቲስት ነው። ድምፃዊ ሰይፉ ዮሐንስ አብዝቶ ለመኖር ሳይሆን አብዝቶ ለመስራት ብቻ የመጣ ይመስል በምድር ላይ በነበረበት የ30 ዓመታት ቆይታው ከተገቢ በላይ ሰርቶ በብዙ ተወዶ ያለፈ ሰው ነው። ዘፈኖቹ ሁሉ ጥሩዎች ናቸው፣ ግን እኔ መስማት አልፈልግም። በደንብም ሰምቼው አላቅም። እንዲህ በጨረፍታም ስሰማው በጣም ነው የምረበሸው። እስካሁን ለኔ አዲስ ነው የሱ ሞት። በጣም ጥሩ በጣም ተወዳጅነትን ያተረፈበት ጊዜና ሰው እያወቀው የመጣበት ዘመን ላይ ነው። በድንገት ወድቆ መዘጋጃ ቤት አንድ ሰርግ ላይ ሲጫወት ከእንቅልፍ ማነስ የተነሳ ነው ብለው ልጅነት ነው እዛ ዙሮት ይወድቃል። ሲወድቅ ራሱን የመታው በዛ መንስኤ በቃ ሊሞት ቻለ። ካልተሳሳትኩ 1964 ዓመተ ምህረት ላይ ነው ድንገት ያረፈው። 64 ወደ ክረምት አካባቢ ሆነ። በልጅነቱ ማለት ነው። በጣም ልጅ እና ቀብሩ ይሄ ነው ተብሎ አይነገርም። ያልነበረ ሙዚቀኛ ያለም ያልነበረ በጣም የታወቀ ነው። ድንገት ነው ሆስፒታል ገባ። በቃ ከዛ ባህል አስደንጋጭ ነበርና በጣም አስደንጋጭ ያሳለፉትን ልትዝሲልን ባነው ዘንድሮም ብቻዬን እንዴት ልገፋነው። አጭር ጊዜ ታይቶ የሚገባውን ያህል የችሎታውን ያህል የሰራቸው ስራዎች እውቅና አግኝተውለት ስናስታውሰው የምንኖር ትልቅ አርቲስት ነው። በጣም ብዙ የባከነ ዘመን ከሚኖራቸው ሰዎች ይልቅ በትንሽ ጊዜ ሰሩት ከብዙ ሰዎች ይበልጣል እና ሰይፉ ማለት በቃ የነበረችዋን ትንሽ ጊዜ እጅግ አጣፍጦ እሱ ካለፈ በኋላ ደግሞ እኛ ለረጅም ጊዜ እንዲጣፍተን አድርጎ የኖረ ሰው ነውና እናንተ ማስተዋሳችሁት ስለዘከራችሁት በጣም ደስ ይለኛል። እግዚአብሔር ያክብርልን። በሞት ጋጣነው 54 ዓመታትን ያስቆጠረው ድምፃዊ ሰይፉ ዮሐንስ ሙዚቃዎቹ ዘመናትን ተሻግረው እያበሩ እንዲኖሩ ሰርቶ እሱ ብልጭ ብሎ የጠፋ የሀገራችን ድንቅ ድምፃዊ ነው።